ከምትወጃት ጓደኛሽ ጋር ወይም አንደኛ ሚዜሽ ጋር እቺት እያደረገ ወይም የወሰብ ግንኙነት እያደረገ ብትይዢ ውሳኔሽ ምን ይሆናል? ማለት ሰርጉን ታቋርጫለሽ ወይስ አይተሽ እንዳላየ ሆነሽ አግብተሽው ትኖሪያለሽ? ውሳኔሽ ምን ይሆናል? እኔ ሁለቱንም ገላለሁ እንጂ አንድ ክፍል ውስጥ 10 ሻማዎች እየበሩ ነው ማታ ሰዓት ላይ። ከአስሩ 3ቱን ንፋስ አጠፋቸው እና አንቺ አድረሽ በጠዋቱ ክፍል ውስጥ ስትመጪ ስንት ሻማዎችን ታገኛለሽ? ያው ራሱ 7ቱና ጥያቄውን ብዙ ባልገባኝም ድገምልሽ ጥያቄውን። አንድ ክፍል ውስጥ ማታ ሰዓት ላይ 10 ሻማዎች እየበሩ ነበሩ። ከአስሩ 3ቱን ንፋስ አጠፋቸው። ከዛ አንቺ አድረሽ በጠዋቱ ወደ ክፍል ስትገቢ ስንት ሻማዎችን እናገኛለን ማለት ነው? ወይ ስንት ሻማዎችን ታገኛለሽ? ስንት ሻማዎች ይቀራሉ ክፍል ውስጥ? እኔ ምንም እንደማላገኝ ነው። ንፋስ ተቀጥቶ 10ም አሉ 10ም አለ። እኔ 7ቱም ሻማ ያሉ ይመስለኛል። እሺ አንቺ 10ም አለ ያልሽው ለምንድን ነው? አይ አሉ ነው የሉም? አሉ ማለት 3ቱ ሳብራ እንትን ንፋስ ካጠፋው 10ም አለ ብዬ ነው የማስበው። እሺ ለማንኛውም መልሱ አልተመለሰም። የሚቀረው 3 ሻማ ነው ማለት ነው። ምክንያቱም ንፋስ ያጠፋቸው ይቀሩና 7ቱ ቀልጦ ያልቃሉ ማለት ነው። ልካርለ አያስታርቀንም? እሺ ቀጣይ ደግሞ ሁለተኛ ጥያቄ። አንድ የኤሌክትሪክ ባቡር በፍጥነት ወደ ሰሜን አቅጣጫ እየሄደ ነው። ንፋሱ ደግሞ ወደ ደቡብ አቅጣጫ ነው እየነፈሰ ያለው። ስለዚህ የባቡሩ ጭስ ወዴት አቅጣጫ ነው የሚሄደው ማለት ነው? አይ ለፈኝ ጥያቄውን ስጀምር እሺ ልድገምላችሁ ጥያቄውን። አንድ የኤሌክትሪክ ባቡር በፍጥነት ወደ ሰሜን አቅጣጫ እየሄደ ነው። ንፋሱ ደግሞ ወደ ደቡብ አቅጣጫ ነው እየነፈሰ ያለው። ስለዚህ የባቡሩ ጭስ ወዴት አቅጣጫ ነው የሚሄደው ማለት ነው? ወደ ሰሜን ይመስለኛል። ወደ ሰሜን። አንቺስ? እሺ መልሱን ልመልስላችሁ። የኤሌክትሪክ ባቡር ጭስ የለውም ማለት ነው። አሬ እናንተ የሚታሱ እሺ ሌላ ደግሞ ወደ ሶስተኛ ጥያቄ አንድ ኩሬ ውሃ ውስጥ 5 አሳዎች አሉ። ከ5ቱ 3ቱ በውሃ ጥም ሲሞቱ ኩሬው ስንት አሳዎች ይቀራሉ ማለት ነው? አልሞቱም ማለት አሳ ውሃ ውስጥ መኖሪያ አይደለ? ለዛ አሳ ሞቱ። እኛ ጥያቄ ተመልሷል። አንድ ዛፍ ላይ 8 ወፎች አሉ። ከ8ቱ አንድ አዳኝ መጣና አንዷን ወፍ በመሳሪያ ወይም በጥይት መቶ ገደላትና መሬት ላይ ወደቀች። ስለዚህ አሁን ስንት ወፎች ይቀራሉ ማለት ነው? ምንም አይቀርም፣ በሩ ይሄዳሉ። አንዷ ከተመታችማ ያው ሁሉም እንደሚሄዱ ነው የማስበው። እሺ የኛው ጥያቄ ተመልሷል። እሺ አንድ ከረጢት ውስጥ 7 አፕሎች አሉ። 7ቱን ለ7 ልጆች አንዳንድ እኩል ሰጣችሁ። ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረ። ያቺ አንድ አፕል እንዴት ልትቀር ቻለች? ከረጢት ውስጥ ያለው 7 ነው። አዎ ምንም አይቀር። 7ቱን ለ7 ልጆች አንዳንድ ሰጣችሁና ነገር ግን አሁንም ከረጢት ውስጥ አንድ አፕል ቀረ። እንዴት ሊቀር ቻለ? ጀምሮ 7 ስለሆነ እኔ አልወሰድኩም ይሆናል። አንቺ 8ኛ ሰው ነሽ። እቅባችሁ ልመልስላችሁ መልሱ ልመልስ እኔ። እሺ አንዱን አፕል ለልጁ ከነ ከረጢቱ ነው ማለት ነው የተሰጠው። አንደኛው አፕል ተረዳችሁ? የ10 ሚሊዮን ብር ሎተሪ ቆርጣችሁ ማለት ነው ቤተክርስቲያን ሄዳችሁና ፈጣሪ ሆይ ይሄ አንደኛ እጣ እኔን ከደረሰኝ 5 ሚሊዮን ላንተ 5 ሚሊዮን ለኔ ብላችሁ
ቃል ገባችሁ ለፈጣሪ። ከዛ የሎተሪው መውጫ ቀን ሲደርስ አንቺ እንደጸለይሽው ፈጣሪ ጸሎትሽን ሰምቶ አንደኛ ዕጣ አንቺን ደረሰሽ። ከዛ ደስ ብሎሽ ብሔራዊ ሎተሪ ብሩን ለመውሰድ ስትሄጂ 3 ሚሊዮኑን ግብር ብሎ ቆርጦ 7 ሚሊዮን ሰጡሽ። ታዲያ አንቺ 3 ሚሊዮን ከራስሽ ነው የምትቀንሺው ወይስ ከፈጣሪ ነው? እኔ ከራሴ ቀንሼ ለፈጣሪ ስለገባሁለት 3 ሚሊዮን ነው። እርግጠኛ ነሽ? እርግጠኛ ነሽ? እርግጠኛ ነኝ። አወረ እኔም እንደዛ መስለኝ ከራሴ ቀንሼ ለሱ ያለኝን ቢያካፍል በሚል 10 ሚሊዮን ደርሶሽ አሁን 2 ሚሊዮን ብቻ ስትወስጂ ምን ይመስል? አይ እኔ ምንም አይሰማኝም፣ ግን ያው ብቻ ደስ ይለኛል ብሰጠው በሚል። እሺ ወደ ሌላኛው ጥያቄ ተመልካቾቻችን የምትሰሙትን ጥያቄ እናንተም እየመለሳችሁ እናትሽ በጠና ታማብሽ ይሄ የሞት አፋፍ ላይ ደረሰች። አንቺ ደግሞ የማሳከሚያ ገንዘብ የለሽም፣ መድኃኒት መግዣ ምናምን የለሽም። በጣም ችግር ውስጥ ነሽ ማለት ነው። እና ቢጨንቅሽ ቤተክርስቲያን ሄድሽና ፈጣሪ ሆይ ብቻዋን ያሳደገችኝን እናቴን እባክህ አትውሰድብኝ፣ በቃ የመጨረሻ ጸሎት አደረስሽ። በቃ ማለት ታደግልኝ፣ እናቴን ጠብቅልኝ፣ ያለችኝ እሷና እሷ ብቻ ናት፣ ከሷ ውጪ ማንም ሰው የለኝም ብለሽ ጸሎት አድርገሽ ፈጣሪ እናትሽን እንዲያተርፍ፣ እንዲያድን፣ እንዲፈውስ ከበሽታዋ ጸሎት አድርገሽ ስትወጪ አንዱ ሰውዬ መኪና እየነዳ ቸርች በር ላይ አቆመ። ከዛ አንቺን ጠራሽ ስትወጪ። ከዛ ወደ እሷ አንቺ ስትቀርቢ የታሸገ ብር አወጣና ብዙ ብር አውጥቶ ይሄንን ገንዘብ ለቤተ ክርስቲያን ስለት ስላለብኝ አስገቢልኝ፣ ቃል የገባሁት ስለሆነ አስገቢልኝ ብሎ ሰጠሽ። ያንን ገንዘብ ደግሞ ወስደሽ እናትሽን ካሳከምሽ እናትሽ ሙሉ በሙሉ ትድናለች። የገንዘብ ችግር ነው እንጂ ብትታከም ትድናለች እናትሽ። እና ያቺ ሴት አንቺ ብትሆኚ ምን ታደርጊያለሽ? ብሩን ወስደሽ እናትሽን ታሳክሚያለሽ ወይስ ወስደሽ ላይ የሰውየውን ብር ቸርች ታስገቢያለሽ? እናቴን አሳክማታለሁ። እናትሽን ታሳክሚያለሽ? የሰውየውን የአደራ ቃል በልተሽ ማለት ነው እናትሽን ታሳክሚያለሽ? አዎ። ምን ኃጢአት የሚሆንብሽ አይመስልሽም? እንዴት እንደዚህ ልትደፋፈር ይቻልሽ? አይ በእናቴ አልደራደርም፣ እኔ አሳክማታለሁ። በእናትሽ ሲሆን ኃጢአትም ኖርማል ነው ማለት ነው። እንዴት ነው አንቺ አባባልሽ? እንደ ራሱ ጥያቄ ነው። ለእናትሽ ስትይ ምንም አይነት ኃጢአት ማለት ሰውዬው እኔን አይቶኝ ከሰጠኝ እኔ እንዴት ነው ኃጢአቱ የቱ ጋር ነው? እሺ እዚህ ሰውዬውን አንቺ አይደለም የሚሰጠው እኮ ቤተክርስቲያን ቃል ነበረው እዛ እና የቸኮለ ስለነበረ ለአንቺ አስገቢ ቸርች የስለት ብር ነው አስገቢልኝ ብሎ ነው የሰጠሽ። እሱ ያመጣውን ራሱ ማስገባት ስችል ፈጣሪ ምናልባት ማን ያውቃል በስለት ምክንያት ለእኔ እሱን ሊኮልኝ በሆንሳ ለእናቴ እንጂ። ስለዚህ አንቺ እና ወስደሽ እናትሽን ታሳክሚያለሽ። አትሰሚም? እሱ ለስለት ብሎ ያመጣውን ብር መቼም ለእኔ አይሰጥም፣ ሄዶ ያስገባል የራሱ። ለዛ እኔ ማን ያውቃል ፈጣሪ ምናልባት በሱ በኩል ሌላ ብር ሊሆን ስለምችል ወስጄ እናቴ ጋር ሄዳለሁ አሳክማታለሁ። እሺ አንቺስ? እኔም ያው እናቴን ባሳክም በጣም ደስ ይለኛል። ያው እኔም ብሩም ማውለው ለእናቴ ነው። ምክንያቱም ያው ከፈጣሪ ጋር ያው ጸሎትም ስላደረኩት ያው ጸሎቴን ሰምቶ በእኔ በኩል ያው መልካምን ነገር እንዳደረገ ነው የሚሰማኝ። እሺ ማለት ሰውየው ጸሎት አድርጎ ምላሽ አግኝቶ ነው ሰውየው። አንቺም ደግሞ ልክ እንደዚህ ፈጣሪ ከዚህ መንገድ ውጪ ለአንቺ መስጠት የሚችል አይመስልሽም? ማለት ይሄኛውን መንገድ መምረጥ ግዴታ ነው ብለሽ ታስቢያለሽ? ፈጣሪ ወይ ሌላ መንገድ ያቅተዋል ወይም በሌላ መንገድ እናትሽን ማትረፍ የሚችል አይመስልሽም? ይሄንን ገንዘብ ወስደሽ ቃሉን አክብረሽ ብታስገቢ ፈጣሪ በሌላ መንገድ እናትሽን ማዳን የሚችል አይመስልሽም? እሱ ይመስለኛል። ያው እሱም በጸሎት ነው የሚመስለኝ። እና ታዲያ ለምን የኛውን መንገድ ማለት ነው? ያው ቅድሚያ እናት ሲባል ያው ትዝ የሚለኝ እሱ ስለነበር ነው እንጂ አንቺ ለዛ ስለሆነ በእናትሽ አትደራደሪ ማለት ነው። አዎ እንደዛ በቃ ወስደሽ ታሳክሚያለሽ? አሳክማለሁ። አንቺ? እኔ አሳክማታለሁ። እሺ አሁን ደግሞ ያ ከህይወት ጋር የተያያዙ አንዳንድ ጥያቄዎችን እንድትመልሱ ነው የምፈልግ። ማለት ወደ ራሳችሁ ህይወት አምጥታችሁ
ሁለት የተለያዩ ሃይማኖት ተከታዮች ሰዎች በትዳር ህይወት ውስጥ ማለት ትዳር ህይወት መስርተው አንድ ላይ መኖር የሚችሉ ይመስላችኋል? ወይም ማለት ቢኖሩ ኖርማል ነው ብላችሁ ታስባላችሁ? ወይስ ለትዳራቸው መፍረስ ወይም ይሄ ሰላም አለመሆን ምክንያት ይሆናል፣ ግጭት ይፈጥራል ብላችሁ ታስባላችሁ? ሜቢ አንድ ባለ ትዳር ውስጥ አንድ ባልና ሚስት አንድ ቤት ላይ መኖር ሲጀምሩ እምነታቸው አንድ ሳይሆን በጣም ብዙ ግጭት ይመጣል። ግን ፍቅር ማያደርገው ነገር የለም ብዬ ለፍቅር ስል ልተው ይችላል ግጭቱን ብዬ አስባለሁ። እኔ እንደዛ ነው የማስበው። ስለዚህ አንቺ ከሃይማኖት ይልቅ ፍቅር ይበልጣል አልሽና ከዛ ወደዛ ነው ማለት የተለያየ ሃይማኖት ሰው ጋርም ብትሆኚ ተጋብተሽ ትኖሪያለሽ ማለት ነው። የምትወጂውን ሰው አግብተሽ ትኖሪያለሽ ማለት እኔ አሁን እንደኔ ሀሳብ በራሴ ሀሳብ ሲሆን ማለት ነው በእኔ እምነት ጋር የሚሄደውን ሰው ነው ማግባት ፈልገው። ግን እኔ በእኔ ምርጫ ብቻ አይሆንም ትዳር እና ምናልባት ማፈቅረው ሰው ከሆነ ነው። እሺ አንቺስ? እኔ አልኖርም። ምክንያት ማለት ፍቅር አይበልጥም ማለት ለምሳሌ ደረስሻውን ለምሳሌ እንደዚህ እንዲህ አይነት ህይወት እየኖርሽ ነው እንበል አሁን በጣም ትወጂዋለሽ ምናምን ሞተሽ ነው የምትወጂው የምታፈቅሪው ምናምን እሱ እና በሃይማኖት ምክንያት ተለይተሽ ሌላ ህይወት ትመርጫለሽ ማለት ነው? አዎ እኔ በሃይማኖቴ የምፈልገው ያው በተለያየ ሃይማኖት ውስጥ ሆኜ ደግሞ ፍቅርን መጀመር አልችልም። ምክንያቱም መስማማት የሚባል ነገር መሀል ላይ ሊጠፋ ይችላል። ስለዚህ አንቺ ከጅምሩ እንዲህ አይነት ነገር ወደ ህይወትሽ አትጋብዥም ማለት ነው? አልጋብዝም። እኔ ድንገት ግን ቢያጋጥምሽስ? ቆይ ቢያጋጥምሽ መውደድ ፍቅር ቢይዝሽስ ከእንዲህ አይነት ሰው ጋር ህይወት ብትጀምሪ ማለት ሳታስቢ ይሄ በጓደኝነት በፍቅር ግንኙነት ውስጥ ብትወርቂ ምን ትሆኚ ይመስልሻል? ከእንዲህ አይነት ሰው ፍቅር ቢይዝሽ? ቢይዘኝ ያው ያንን ሰው ወደ ራስ ሃይማኖት ለመግፋት ያው መክረዋለሁ ብዬ አስባለሁ። በምክር ወይንም በሆነ ነገር ያለ አይደል በመልእክት የሆነ ነገር ያስረዳሁት ምናምን ወደ ራስ ሃይማኖት መመለስ እንችላለን። ያንን ሰው ቀድመሽ ያፈቀርሽው አንቺ ነሽ። ከዛ እሱ ደግሞ የፍቅር ጥያቄሽን ተቀብሎ ነገር ግን ሃይማኖት አልቀይርም አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ አቋም ቢይዝ ስለዚህ ፍቅርሽን ትተያለሽ ማለት ነው? እኔ ተወለሁ መተው እሺ ፍቅረኛሽ ይሄ እንደ ነገ ሊያገባሽ እንደ ዛሬ ማለት ነው የሰርጋችሁ ዋዜማ ላይ በጣም ከምትወጃት ጓደኛሽ ጋር ወይም አንደኛ ሚዜሽ ጋር ቤቱ ላይ ቺት እያደረገ ወይም የወሲብ ግንኙነት እያደረገ ብትይዢ ውሳኔሽ ምን ይሆናል? ማለት ሰርጉን ታቋርጫለሽ ወይስ አይተሽ እንዳላየ ሆነሽ አግብተሽው ትኖሪያለሽ? ውሳኔሽ ምን ይሆናል? እኔ ሁለቱንም ገላለሁ እንጂ እንዴ መግደል ገላሻለሁ። ሁለቱንም ማለት እንዴ እዛው አስተኛቻለሁ። ይሄ መንገድ ነው ያለሽ የሚያዋጣው መንገድ የሚሻለው እሱ ነው ያለሽ ማለት እንዴት እንደዚህ ልትወስጂ አለ ማለት ሰው በማስተዋል ውስጥ ሲገባ የሚሻለው አለ እኮ ግን በቦታው ስሜታዊ ስትሆን ምንም የምታደርገው ነገር አይታወቅም። እኔ እንጃ እኔ ራሴ ትገያለሽ የምር ትገያቸዋለሽ ሁለቱን? አዎ እርግጠኛ ነኝ አስተኛቻለሁ እዛ በተኙበት እንደ ቀልድ የለም። ከዚህ ሁሉ ማለት እሺ ያንቺን እንስማስ። እኔ እንኳን ያው ለቤተሰቦቼ እንትን ስል ያው ማንም ያው ስላወቀ እኛ ነገ ቅርብ የመጋባታችንን እንትን ሚስጥር ያው ሰው ሁሉ ስላወቀ ያውም ጎረቤት የሚባል ነገር አለና ለዛ ለጎረቤት ወይንም ለቤተሰብ ሳይኳቸው ሲል ግዴታ እሱን በቃ በምንም አይነት መልኩ ውስጥ አገባዋለሁ። ታገቢዋለሽ ማለት ስለዚህ አሁን አንቺ ቤተሰቦችሽ ለዛ ሰው ሊድሩሽ ነው እና ማለት ሰርጉ ከሚቋረጥ ቤተሰቦችሽ ከሚዋረዱ ለዛ ሁሉ ዘመድ አዝማር ተነግሮ ቀዩ መንደሩ ሙሉ ሰምቶ ሰርጌ ከሚበላሽ እኔ ያንን ሰው አግብቼ እኖራለሁ የተበላሸ ይሄ ጤነኛ ያልሆነ ትዳር እኖራለሁ ብለሽ ትመርጫለሽ ማለት ነው አንቺ? አዎ እኔ አገባዋለሁ እመርጣለሁ። ከዛ ከትዳር በኋላስ ማለት ምን አይነት ቆይታ ይኖርሻል ከዛ ሰው ጋር? አግብተሽው ለመፍታት ነው ወይስ ለምንድን ነው የምታገቢው ከዛ በኋላ ማለት? እኔ እንኳን አልፈታውም፣ ግን ያው ሰውም ስለሆን የሆነ ስሜታዊ ልንሆን እንችላለን። ግን ያው በዛ መልኩ ውስጥም ብሆን ያው ስሜቴን ለመቆጣጠር ሞክሬ ያው ግዴታ ማግባት አለብኝ ብዬ ነው የማስበው። ስለዚህ እሱ ይሄ ከትዳርም በኋላ በእንዲህ አይነት ልምምድ ውስጥ እንግዲህ ቀድሞ ቺት ያደረገ ከትዳር በኋላ ማድረጉ አይቀርም። ለዛውም ደግሞ የቅርብ ጓደኛሽ ቤትሽ የምትመጣ ምን ምትል ምናምን
እና ይህንን ህይወት እያየሽ ትታገሻለሽ ወይም ትችያለሽ ማለት ነው? እንግዲህ እንደምንም ብዬ እኖራለሁ ብዬ ነው የማስበው። እንደዛ ነው። ይከብዳል። እውነት ማለት በጣም የሚከብድ ነገር ነው። ቀጣይ ላይ እንዴት ነው ያንን ሰው አምኜ መኖር የምችለው? ያንን ሰው መተው ወይ በዛው መግደል ነው። እሺ፣ በዚህ ሰዓት እንደሚታወቀው ወጣቱ በጣም ከባድ ጭንቀት ውስጥ ነው። በዚህ ሰዓት ላይ አብዛኛው ወጣት ምክንያቱም የስራ እድል የለም፣ ኑሮ ውድነቱ በጣም ከብዷል። ወጣቱ ደግሞ ይሄ የቤተሰብ ኃላፊነት አለበት፣ የራሱን ህይወት ለመቀየር ያስባል። ብዙ ነገሮችን ነው የሚያስበው፣ ህልሙን መንገድ መከተል ይፈልጋል እና በጣም ጭንቀት ውስጥ ነውና ለዚህ ተስፋ ለቆረጠ ወጣት ወይም ይሄ እየደከመ እየታገለ ላለ ወጣት ምን መልእክት ታስተላልፋላችሁ? ወጣት እንደመሆናችሁ መጠን እናንተ። እንደኔ መንግስት ይሄንን ሁሉንም ነገር ያው ያያል ብዬ አስባለሁ እና ለወጣቶች የስራ እድል ቢያመቻች በጣም ጥሩ ነው ብዬ አስባለሁ። እኔም መንግስት ያው ጥሩ የሆነ አስተዋጽኦ ያው ለወጣቶች ባበረክት ደስ ይለኛል። መልካም የሆነ ነገር ያው ወጣት ደግሞ በአሁን ጊዜ በወጣትነቱ መልካምን ነገር ማድረግ እንዳለበት ነው ማስበው። ስለዚህ መንግስት እንዲያስብላቸው በሚል በራሴ። እሺ፣ እናመሰግናለን። እንግዲህ እኔ የምሰራው ኃይሌ ሾው በሚለው ዩቲዩብ ቻናል ላይ ነው የምሰራው። የተለያዩ የመዝናኛ ጥያቄዎችንና ከህይወት ጋር የተያያዙ የህይወትን ተሞክሮዎችን ለሰዎች አካፍላለሁ። ሰዎች ደግሞ ምን ታደርጋላችሁ የሚለውን የአማራጭ የውሳኔ ነገሮችን እጠይቃለሁና እስቲ የተሰማችሁን ምልከታ አስቀምጡ። ደግሞ ተመልካቾችን በዚሁ አጋጣሚ ሰብስክራይብ እንዲያደርጉ ንገሯቸው። አይ የምር በእውነት በጣም የሚያዝናና ነገር ያለበትና ቁም ነገርም አያይዞ የያዘ ነገር ስለሆነ በጣም ብትከታተሉ እንደኔ በጣም እደግፋለሁ። እኔም በጣም ደስ የሚል ጥያቄ ነው የጠየቀው እና በዚህ ጥያቄ ብትቀጥል በሚል ነው የሚለው። በጣም የሚያዝናና ነው እና በርታ፣ እግዚአብሔር ያው ስን ይስጥል እላለሁ። እሺ፣ እኔም በጣም አመሰግናችኋለሁ።